አንድነት ለፍትህና ለዲሞክራሲ ፓርቲ የጠራው ሰላማዊ ሰልፍ ዛሬ በአዲስ አበባ ተካሂዷል። በሰልፉ ላይ በሽብር ድርጊት ወንጀል የቅጣት ውሳኔ ተላልፎባቸው በማረሚያ ቤት የሚገኙ ግለሰቦች አቋም ጭምር በፓርቲው አመራሮች አማካኝነት በንባብ ቀርቧል። በሽብር ወንጀል ጥፋተኛ ተብለው የቅጣት ውሳኔ ተላልፈባቸው ወንጀለኞች አቋም በአደባባይ ማንጸባረቅ በህግ የሚያስጠይቅ መሆኑን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ሽመልስ ከማል ተናግረዋል። ዝርዝሩን ያየሰው ሽመልስ እንደሚከተለው ያቀርበዋል። አንድነት ለፍትህና ለዲሞክራሲ ፓርቲ የጠራው ሰላማዊ ሰልፍ የተካሄደው በቀበና አካባቢ ነው። ሰልፈኞቹም ከሃይማኖት አክራሪነት ጋር በተያያዘ በሽብር ድርጊት ተጠርጥረው ጉዳያቸው በፍርድ ቤት እየታየ ያለና እንደውም በሽብር ወንጀል ተከሰው የቅጣት ውሳኔ የተላለፈባቸው ግለሰቦች ይፈቱ የሚሉ መፈክሮችን አሰምተዋል። የሽብር ህጉ ይሰረዝ የሚሉና ሌሎች መፈክሮችም ሰልፈኞቹ ካሰሟቸው መካከል ናቸው። በሰልፉ ላይ በሽብር ወንጀል ተከሰው የቅጣት ውሳኔ ተላልፎባቸው በማረሚያ ቤት የሚገኙ የአንዱዓለም አራጌና የሌሎችም አቋም በፓርቲው አመራሮች አማካኝነት በንባብ ቀርቧል። የኢሳት ቴሌቪዥን ተመልካቾችና የዘሀበሻ ድረገጽ ታዳሚዎች የአመቱ ምርጥ ሰው ብለው ስለመረጡኝ ላጎናጸፉኝ ትልቅ ክብር ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። አንዱዓለም አራጌ ከቃሊቲ እስር ቤት በሽብር ድርጊት ጥፋተኛ ተብሎ በፍርድ ቤት የቅጣት ውሳኔ የተላለፈባቸው ወንጀለኞች አቋም በአደባባይ ማንጸባረቅ በወንጀል የሚያስጠይቅ መሆኑን የገለጹልን ደግሞ የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት ሚኒስትር ዴኤታ አቶ ሽመልስ ከማል ናቸው። በሽብር ድርጊት ተከሶ የተቀጣን ሰው ድርጊቱ ሌላው ተገቢ ነው ብሎ በሚወስደው አቅጣጫና መንገድ መልእክት ቀርጾ ይህንን ማስተጋባትና ማሞካሸት በህግ ያስቀጣል የሚል ክልከላ እንዳለው ያወቁ ይህን ክልከላ በማናለብኝነት በአደባባይ ረግጠው ሽብርተኝነትን የሚያወድስና የሚያሞካሽ ቅስቀሳና የማነሳሳት ስራ ሲሰሩ የቆዩ ሰዎች የሰሩት ስራ በህግ የሚያስጠይቅ መሆኑን ሳያውቁ ሳይገነዘቡ ነው ለማለት አዳጋች ነው። ስለዚህ የነዚህ ወገኖች እርምጃ ቀጥተኛ ህጋዊ መዘዝና ውጤት ሊያስከትል የሚችል መሆኑ ከወዲሁ ግልጽ ነው። ይሄን ድርጊታቸውን የሚያመጣውን ህጋዊ መዘዝም ለመቀበል ዝግጁ መሆን ያለባቸው ይመስለኛል። በሽብር ድርጊት ተጠርጥረው ጉዳያቸው በነጻ ፍርድ ቤት እየታየ ያለ ግለሰቦችንም ሆነ በሽብር ድርጊት ጥፋተኛ የተባሉ ወንጀለኞችን ይፈቱ ማለትም የፍርድ ቤት ነጻነት መጋፋት ነው ብለዋል አቶ ሽመልስ። የፍርድ ጉዳዩ እየታየ ባለበት ጊዜ የፍርድ ምርመራው እየታየ ባለበት ጊዜ ለዳኝነት ነጻነት ምንም ደንታ የሌላቸው መሆኑን የሚያውቀው በአደባባይ ወጥተው ሰዎቹ ያለ ቅድመ ሁኔታ እንዲፈቱ የፍርድ ሂደቱ የማስመሰያ ሂደት ድራማ እንደሆነ በአደባባይ ሲያስታውቁና ሲያንጓጥጡ ነው ያሉት እና እነዚህ ወገኖች እየተከተሉ ያሉት ስራ በህገ መንግስታዊ ስርዓቱን የመናድ የመሸርሸር እና ስርዓቱን አደጋ ላይ ለመጣል በግላጭ ከወጡ ወገኖች ጋራ በአደባባይ አብረዋል። አንድነት ለፍትህና ዲሞክራሲ ፓርቲ ሰላማዊ ሰልፉን ማካሄድ መብቱ ቢሆንም ባልተፈቀደ አካባቢ ሰልፉን ማካሄዱ ህገወጥ ድርጊት መሆኑንም ሚኒስትር ዴኤታው ተናግረዋል።